ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አንድ ዝማሬ እንዘምራለን። ማለቴ ዝማሬ ከፍታለሁ፣ አብረን የምንዘምር ይሆናል ማለት ነው። በጣም የተባረኩበት፣ በጣም ደግሞ የምባረክበት፣ ሁሌ የምሰማ ሁሌ የምባረክበት እኔ ይውላችሁ ዝማሬ ስሰማ በጣም ነው የምባረከው። ከደከምኩኝ እበረታለሁ። ዝዬም ከሆነ በቃ ምን ብዬ ልንገራችሁ፣ በጣም እበረታለሁ። ዘማሪዎቻችንን እግዚአብሔር ይባርካችሁ። የጻፉልን ዝማሬ ያንዳንዱ ዝማሬ ለኛ ነው፣ ከልብ እንድንሰማ ሰምተንም ደግሞ እንድንባረክ ነው፣ እንድንጽናና፣ እንድንበረታ ነው። ስለዚህ በዚህ አጋጣሚ አንድ ነገር ልንገራችሁ፣ ዝማሬ ሲሰሙ ከልብ ስሙ። ዝማሬ ሲሰሙ ወይም ስታዳምጡ ከልብ ስሙ። ዝማሬ ስንዘምር ጥያቄ ውስጥ ከነበርን ከጥያቄ እንወጣለን። ሐዘንን ደግሞ እንጽናናለን ወይም እንበረታለን ከደከም። ስለዚህ በየትኛው ሁኔታ ሆነን በየትኛው ጥያቄ ውስጥ ብንሆን ማምለካችን ይቀጥላል ማለት ነው። ማምለካችሁ ወይም የዘመራችሁ ዝማሬያችሁ ይቀጥል ማለት ነው። ስለዚህ በጣም የምወዳት በጣም ማከብራት አዜብ ኃይሉ ዝማሬዋን ዛሬ እንሰማለን። አብረን እንባረካለን፣ አብረን እናመልካለን። ታይ ወደ ዝማሬው ለጠላቴ መፈታቴ ዳግም ላገኝ ላስበው በእጁ እግዚአብሔር አሰበኝ አዳነኝ በልጁ በልጁ አመለጥኩት ማላውን ቃል ኪዳኑን አፈረስኩት አዲስ ኪዳን አደረግኩት ከኢየሱስ ጋር ቀራንዮ በዛ ተራራ አመለጥኩት ማላውን ቃል ኪዳኑን አፈረስኩት አዲስ ኪዳን አደረግኩት ከኢየሱስ ጋር በጎልጎታ ቀራንዮ በዛ ተራራ ሰንሰለት አስፈሪው የሕይወት ጨለማ በድንገት ተፋቷል። በሰማይ አንድ ድምፅ ተሰማ፣ የጌታን ፍቅር ማረከኝ፣ ወጣሁ ሰይጣንን ከድቼ መውጣት ከጨለማ ይህም ሆነ ለካ በሌለው ሰላም ወጥመዱ ተሰብሯል። ዳግም ላገኝ ላልገባ በእጁ እግዚአብሔር አስቦኝ አዳነኝ በልጁ አመለጥኩት። ያመለጠ ብቻ ጠላታችን ዲያብሎስ ነው። ከኢየሱስ ጋር በጎልጎታ ቀራንዮ በዛ ተራራ አመለጥኩት ማላውን ቃል ኪዳኑን አዲስ ኪዳን አደረግኩት ከኢየሱስ ጋር በጎልጎታ ቀራንዮ በዛ ተራራ ከሰማያት የተላከው የሕይወትን ጥሪ ደብዳቤ ከቶ እንዳልረዳ እንዳይገባኝ